ዳኒ ተገናኛችሁት? እሱ አሁን አናቂያችን ነው። እሱን አሁን በዛ አጋጥሞ እንግዲህ ያለው ነገር ደግሞ እሱ ያስረዳቸው ስላል ኦኬ እኔ ያው ይሄን አጥር ታጥርልኛለህ ሲለኝ እሺ በጣም አጥራለሁኝ ችግር የለውም ኃላፊነት ተሰምቶኝ አጥራለሁ። ከዛ እሱ በጣም በዙ ሆኖ ስራውን ከመጀመሪያው እስከ መጨረሻው እየተቆጣጠረ እንዳይበላሽ ስራው እንዲስተካከል እኛም በሙያዊ በልምዳችን በአግባቡ በጣም ዋሃልኩን ጠብቀን ስቴፑን ጠብቀን እንደምታዩ አጥሩን ቁጭ አድርገነዋል። አጥሩ በጣም ደስ ይላል። አጥሩን ብቻ ሳይሆን በሩንም በጣም ባህሪፍ ነው የተሰራው። በሩ ለምሳሌ ከውስጥም ሰዎች ሲወጡ ሸጉሮት መሄድ ይችላሉ። ከውጭም በቃ ሁሉ ነገር ግቢ ያደርገናል። በቃ ግቢው ግቢ እንዲሆን ተደርጎ በልጁ አማካኝነት ነው የተሰራው። እንደምታየው ይሄ አንደኛው እንደዚህ አድርገን ማጠር መግዛት በቃ ጥራቱን የጠበቀ በር ነው። በአጠቃላይ ደግሞ ስለ ልጁ መናገር የምፈልገው በዚህ 2 ቀን በተገናኘንበት በጣም እኔ ጋር ራሱ በጣም ተግባብተናል። አመለካከቴ ሙሉ በሙሉ ቀይሮታል ማለት ይቻላል። እንደዚህ አረብ ሀገር ሰዎች ሲሰራላቸው ነው ምናምን ሲለኝ እንዴት እንደዚህ ለሰራቸው ማለት የዛሬ ሰዎች በጥቅም ነው የሚሰሩት። እሱ ምንም ጥቅም ሳያገኝ ኃላፊነት ተሰምቶ ለሌሎች ራሱ ወጣቶች አርአያ መሆን የሚችል ድንቅ ልጅ ነው። እውነት እኔ ጋር ራሱ በቃ ብራዘር እንደመሆን ሆነናል ማለት ይቻላል። በቃ የሚገርም በጣም ጥሩ ሀይቦ በርታለን ወንድማችን። አንተ የሁላችንም ራዕይ የሁላችንም አስተማሪ ነህ እና ውድ የቲክቶክ ቤተሰቦች እንዲሁም በተለያየ ሚዲያ ላይ የምትገኙት እንደምታዩት የወንድማችን ያለምንም ማንም ሰው ረድቶት አይደለም ራሱን በራሱ እህቶቻችን ወንድሞቻችን እንርዳ በማለት ይህን የመሰለ የወደቀ ቤት የወደቀ አጥር እንደገና እያደሰ ይገኛል እና ሁላችሁም ያላችሁን ሐሳብ በኮሜንት ላይ እንደገና ደግሞ እስኪ በርታ በሉት አበረታቱት። እንዲሁም ደግሞ የተለያየ ማስታወቂያዎች ምናምን መስራት ይፈልጋል እና ኮፒ ሊንክ ሼር በማድረግ ወንድማችንን ያው እርዱት ነው የምለው። ያላችሁን ሐሳብ ደግሞ ያው ቲክቶክ እንትን ኮሜንት ላይ ምናምን አበረታቱት ነው የምለው። አንተስ ምን ሐሳብ አለ? አሁን እኔ የምለው ታስተላልፈው መልእክት እንደዚህ ላይ ያሉ እህቶቻችን ከጎናቸው ንቁም ነው ያስተያየት የሚያቀርበው ላለው ነገር የሰው ልጅ ገንዘብ ምንም አይሰራም። ገንዘብ ላይ የሚንጣሽ ነው። ግን እኔ አሁን እንደዚህ በሰራውበት ሰዓት አንደኛ ቤተሰብ ፈጥራለሁ፣ ሁለተኛ እህትነት፣ ሶስተኛ እናትነት እንደዚህ አይነት ነገር በቃ ነው ወጥቷል። ይሄ ስለሆነ ሁላችንም እስኪ ትላሉት ወገኖቻችን ከጎናቸው ንቁ። እኔ አሁንም ቢሆን ሌላም ቢሆን እንደዚህ በቃ በጎ ለመስራት ወደ ኋላ አለ ኢንሻአላህ። አሁንም በጎ ለመስራት ወደ ኋላ አለ። ከሰው ጥቅም አልፈልግም። በራሴና በራሴ ብቻ ከቻልኩ በራሴ እሞክራለሁ። ካልቻልኩ ደግሞ ሰውየው አግዞኝ ማድረግ ያለብኝ በጉልበት እንዲረዳና በሐሳቢ ይሄን ነው የምለው። አመሰግናለሁ። እሺ እናመሰግናለን ወንድማችን፣ እናመሰግናለን። በርታለን። መርሐባ።